በጣም ተፈላጊ የሆነውን ስኪል ቪዲዮ ኤዲቲንግ አሳያችኋለሁ ማለት ነው። ከመጀመሪያው እስከ መጨረሻው ከቤዚክ ስኪል ከሚባሉት እስከ አድቫንስድ ማለት ነው። ሶ እንግዲህ ይሄንን ስኪል በመያዛችሁ የምታገኙት ጥቅም በአሁኑ ላይ የትኛውም ቢዝነስ ካምፓኒ ኦር የትኛውም ቢዝነስ ኦነር ይሄንን ሙያ ወይም ስኪል የሚፈልግበት ሁኔታ ላይ ነው ያለን። ለምሳሌ ወደ አፕወርኮች ብንሄድ ቲክታክ፣ ዩቲዩብ ሶ እነዚህን ስኪል ተጠቅሞ ነው ነገሮችን ፖስት የሚያደርገውና በጣም ጠቃሚ የሆነ ስኪል ነው። ይሄን ስኪል በሚገባ ከስክራች እስከ አድቫንስድ አሳያችኋለሁ። ሶ ብዙ ማውራቱ አያስፈልግም ስኪልስ ጉዳይ ስለሆነ ቀጥታ ወደ ቪዲዮ እንሂድና እያንዳንዱን ያሉትን ነገሮች ሳምፕል ቪዲዮ አፕሎድ አድርገን ከመጀመሪያው እስከ መጨረሻው እናያለን። ስለዚህ ከእናንተ የሚጠበቀው ቁጭ ብሎ ሙሉ ቪዲዮ መከታተል ነው ማለት ነው። እንደዚህ ከፍታል ማለት ነው። ሶ እዚህ ውስጥ እንግዲህ የካፕከት ፊቸሮች አሉ። እነዚህን የካፕከት ፊቸሮችን እያንዳንዳቸውን ሃይላይት ልስጣችሁና ዲቴል ሳምፕል ቪዲዮ አፕሎድ አድርገን ከቤዚክ ስኪል እስከ አድቫንስድ እናያቸዋለን ማለት ነው። ሶ የመጀመሪያው ሚዲያ ሚል አለ። እንግዲህ አንደር ዚስ ሚዲያ የተለያዩ ላይብራሪዎች አሉ። እንግዲህ ላይብራሪ ውስጥ የምናገኛቸው የቪዲዮ ሳምፕሎች ናቸው። እነዚህ ቪዲዮ ሳምፕሎቻችን ወደኛ ፕሮጀክት አፕሎድ አድርገን ማስገባት እንደምንችል ነው። ለምሳሌ ክሊክ እናድርግና እንየው። ላይብራሪ የሚለውን ክሊክ ስታደርጉት የተለያዩ የቪዲዮ ሳምፕሎች እናገኛለን። እያያችሁት ነው። ለምሳሌ የኛውን ክሊክ ባደርግላችሁ ይሄው ወደዚህ ወደ ፕሪቪው ዊንዶ ውስጥ አፕሎድ ተደርጎ ይገባል ማለት ነው። ክሊክ ስታደርጉት ወደዚህ ይገባል። ይሄኛውን ከፈለግን ወደ ፕሮጀክታችን ማስገባት እንችላለን ማለት ነው። እንደዚህ ክሊክ በማድረግ እሱን ሙሉውን በኋላ ማሳያችሁ ይሆናል። አሁን ኦቨርቪው ልስጣችሁ ብዬ ነው። ዘን እዚህ ጋር አውዲዮ አለ። የተለያዩ የአውዲዮ አይነቶችን እየመረጥን አሁንም ወደ ፕሮጀክታችን አድ የምናደርግበት ነው ማለት ነው። የተለያዩ የፈለግናቸው አውዲዮዎች አሉ እዚህ ውስጥ። ዘን እዚህ ጋር ለምሳሌ የምንፈልገውን ሰርች በማድረግ ማስገባት እንችላለን። ለምሳሌ የፈለግነው ቢል ሳውንድ ቢሆን ቢል ሳውንድ ብለን ሰርች አድርገን ኢንተር ስንለው ይመጣል ማለት ነው። አያችሁ አሁን ሰርች እያደረገ ነው። ይሄው የተለያዩ የቢል ሳውንዶች እዚህ ጋር አሉ። ዘን እነዚህ ክሊክ አድርገን ክሊክ ስናደርገው ዳውንሎድ ይሆናል፣ ቀጥታ ይገባል ማለት ነው። ዘን እዚህ ጋር ክሊክ በማድረግ የተለያየ የቢል ሳውንዶች አሉ። እነዚህ ወደ ፕሮጀክታችን አፕሎድ እያደረግን ፕሮጀክታችንን ኤዲት ማድረግ እንችላለን ወይም ቪዲዮአችንን ማለት ነው። ሶ እንግዲህ አውዲዮ ይሄን ነው። ሌላኛው ቴክስት የተባለ ፊቸር አለ እዚህ ጋር። እዚህ ፊቸር ውስጥ ያሉ ሁለት አይነት እኛ አብዛኛውን የምንጠቀማቸው ማለት ነው ቴክስት ኢፌክት እና ቴክስት ቴምፕሌት የሚሉት ናቸው። ለምሳሌ ቴክስት ኢፌክትን ከፍተን እንየው። እነዚህን የተለያዩ የቴክስት ኢፌክቶችን ቪዲዮአችን ላይ ወይም ፕሮጀክታችን ላይ አድ እያደረግን መጠቀም እንችላለን ማለት ነው። ለምሳሌ ይሄን ክሊክ ሳደርገው አያችሁት እዚህ ፕሪሪቪው ውስጥ ይገባል ማለት ነው። ይሄን ክሊክ ባደርገው አሁንም ፕሪሪቪው። ይሄ ፕሪሪቪው ማለት እያንዳንዱን ታይም ላይን የቪዲዮአችንን ታይም ላይን ሾው የሚያደርግ ወይም የሚያሳየን ነው ማለት ነው። እዚህ ጋር ኋላ ሎድ አድርጌ ቪዲዮውን ወደ ታይም ላይኑ አሳያችኋለሁ እንዴት ፕላይ እያደረግን እንዴት አድርገን እንደምንጫወተው ማለት ነው። እንደምናየው እያንዳንዱ ሰከንድ ላይ የተደረገውን ቪዲዮ የሚያሳየን ነው ያ። ዘን ይሄን ክሊክ ሳደርገው ይሄ ይገባል። ይሄን ክሊክ ሳደርገው ይሄ ይገባል። ይሄን ክሊክ ሳደርገው ይሄ ይገባል ማለት ነው። ሌላኛው ስቲከር ማለት የተለያዩ ኢሞጂዎችን ወደ ቪዲዮአችን አፕሎድ አድርገን የምናስገባበት ነው። ለምሳሌ እዚህ ጋር የምታዩት ላይክ፣ ሼር፣ ሰብስክራይብ የሚል አለ። እቺኛዋን ብፈልጋት ለምሳሌ ለዩቲዩብ ከሆነ እቺኛዋን የምፈልጋት ከሆነ እቺን አስገባለሁ። ለቲክታክ ከሆነ እቺኛዋ ላይክ የምትላለች እቺኛዋን ማስገባት እችላለሁ ማለት ነው። ሶ የተለያዩ ኢሞጂዎችን ከዚህ ውስጥ ማግኘት እንችላለን። ሲስተሙ ራሱ ጄነሬት ያደርግልናል። ክሊክ ስናደርገው ዳውንሎድ ሆኖ አፕሎድ ይደረጋል ማለት ነው ወደ ፕሮጀክታችን ማለት ነው። ሌላኛው ኢፌክት ነው። የተለያዩ ኢፌክቶች ይኖራሉ እዚህ ስርም። እነዚህ ኢፌክቶችንም ወደ ቪዲዮ አፕሎድ እያደረግን መጠቀም እንችላለን ማለት ነው። ለምሳሌ ይሄኛውን ሊሆን ይችላል እኔ የፈለኩት፣ እናንተ ደግሞ ይሄን ሊሆን ይችላል፣ ይሄን ሊሆን ይችላል። የፈለጋችሁትን እየመረጣችሁ እንደየምትሰሩት ስራ እንደሚሆነው እንደ ቪዲዮ ማስገባት ትችላላችሁ። ለምሳሌ ይሄኛውን ክሊክ ሳደርግለት ይሄ ገባ ማለት ነው። ይሄን ባደርግለት ይሄ ዳውንሎድ ሲሆን መግባት ይጀምራል ማለት ነው። አያችሁት እየገባ ነው። ይሄን ክሊክ ሳደርገው ይሄ መግባት ይጀምራል። ሌላው ትራንዚሽን ነው። እንግዲህ ትራንዚሽን ምንድነው ስንል አንድን ቪዲዮ ከት አድርገን ለምሳሌ ከመሃል ቆርጠን ብናወጣ እዛ ቆረጥነው ቦታ ላይ ከአንዱ ወደ አንዱ ሲሸጋገር ትራንዚሽን ያስፈልጋል። ዘን እዛ ላይ የምናደርገው ነው። ከአንዱ ወደ አንዱ ስናሸጋግር
የተለያዩ ትራንዚሽን አይነቶች አሉ። እነዚህን ተጠቅመን ትራንዚት ማድረግ እንችላለን። ለምሳሌ ይሄኛው ትራንዚሽን ሊሆን ይችላል፣ ይሄኛው ትራንዚሽን ሊሆን ይችላል። የተለያዩ ትራንዚሽኖችን ተጠቅመን ትራንዚት ማድረግ እንድንችል የሚያደርግን ነው የትራንዚሽን የምንለው ማለት ነው። ሌላው እዚህ ጋር ካፕሽን የሚል አለ። ይሄ ካፕሽን ምንድነው? የምንናገረውን ነገር በቪዲዮአችን ላይ ሃይላይት ለማድረግ የሚጠቅመን ማለት ነው። በቪዲዮ ላይ ሃይላይት እንድናደርግ የምንናገረውን ነገር ከዚህ ውስጥ የተለያዩ ላንጉጆች አሉ። በየትኛው ላንጉጅ ሃይላይት ያድርግልን የምንናገረውን ነገር የሚለውን ነገር ነው እዚህ ጋር ሰሌክት አድርገን ሃይላይት ያደርጋል። ይሄ ብዙም ኢምፖርታንት አይደለም። ሌላኛው ፊልተር ነው። ይሄ ፊልተር ቪዲዮአችንን በተለያዩ ፊልተሮች ፊልተር ማድረግ እንችላለን አስገብተን ማለት ነው። በጣም ቆንጆ እንዲሆን ቪዲዮ ለምሳሌ ይሄኛው ሊሆን ይችላል፣ ይሄኛው ሊሆን ይችላል። የተለያዩ ፊልተሮችን መጠቀም እንችላለን ማለት ነው። እዚህ ጋር ያሉት ሃይላይት ያለው ፊቸር ይሄን ይመስላል። ሌላኛው እዚህ ውስጥ አንዱ ሪዱ፣ ከት፣ ድሌት የሚሉ ነገሮች አሉ። እዚህ ጋር ዙም አውት፣ ዙም ኢን የሚሉት ነገሮች አሉ። እዚህ ጋር ዙም አውት እናደርገዋለን፣ እዚህ ጋር ዙም ኢን እናደርገዋለን ማለት ነው። ይሄኛውን ስንነካው ዙም አውት ይሆናል። ለምንድን ነው ይሄ ዙም አውት የምንለው? በጣም ቪዲዮ ኮምፕረስ ስለሚሆን አያችሁ። እዚህ ጋር ዙም አውት የሚለው ቪዲዮ እዚህ ጋር ነው የሚሆነው። እዚህ ታይም ላይን ውስጥ እቺኛን ክሊክ ስናደርጋት ቪዲዮ በጣም ኮምፕረስ እየሆነ ዙም አውት ነው የሚሆን። ዙም አውት ማለት ሆነ ማለት ዲቴል አይታይም ማለት ነው። ይሄኛውን ክሊክ ስናደርገው ደግሞ ፕላሱን ዙም ኢን ይሆናል። እያንዳንዱ ሰከንድ ላይ የተሰራው ቪዲዮ መታየት ይጀምራል ማለት ነው። ይሄኛው በጣም ይሄን ስንነካው ቪዲዮ እየተለጠጠ ነው የሚለው። ዘን ዙም አውት ዙም ኢን እያደረግን እናያለን። ይሄን ሌላው እነዚህ ነገሮች በጣም ወሳኝ ናቸው። ይሄን ተርን ኦፍ ማድረግ የለባችሁም። እነዚህ ተርን ኦፍ ከተደረጉ እያንዳንዱ ከት የምናደርገው ነገር ላይታይ ስለማይታይ ማለት ነው። ስለዚህ እነዚህ ነገሮች ኦን አድርገን ነው ማለት ነው ስራችንን የምንሰራ። እነዚህን ቼክ ማድረግ አለባችሁ ቪዲዮውን ኤዲት ከማድረጋችሁ በፊት፣ ስራውን ከመሰራቱ በፊት። ምክንያቱም እያንዳንዱ የሰራ ነው ቼንጅ ስለማይኖር ማለት ነው። ስለዚህ እዚህ ጋር ዲቴል ውስጥም የተለያዩ ነገሮች አሉ። ቪዲዮውን አፕሎድ አድርገን እናያለን ማለት ነው። አሁን ቪዲዮውን አፕሎድ ወደ ማድረግ እንሂድና እያንዳንዱን ከመጀመሪያው እስከ መጨረሻው እነዚህ ነገሮች በቪዲዮ ላይ አፕላይ እያደረግን እናያለን ማለት ነው። ኢምፖርት እናድርግ። ቪዲዮ ኢምፖርት ለማድረግ እዚህ ጋር ነበርኩኝ። ዘን ይችኛዋን ቀስት ክሊክ አደረኳት። ሚዲያ የሚለው ይመጣል። ዘን ሚዲያ የሚለውን ክሊክ አደረኩት። ክሊክ የሚለው ሚዲያውን ስጫ ነው እዚህ ጋር ኢምፖርት የሚል ይመጣል። እያያችሁት ነው። ይሄ ኢምፖርት የሚለውን ስነካው ይችኛዋ ክሊኬብል አያችኋት። ይችኛዋ ሴንሲቲቭ ነች። ሆቨር ሳደርግባት ሴንስ ታደርጋለች። ዘን ይችኛዋን ክሊክ ማድረግ እንችላለን። ለምሳሌ ይሄን ክሊክ ብለን ከዚህ ውስጥ ከምንፈልገው ከዲስክቶፕ ሊሆን ይችላል ከፈለግነው ቦታ ላይ ከዚህ መምረጥ እንችላለን ማለት ነው። ቪዲዮአችንን ማለት ነው። ዘን ወይም ይችኛዋን ነክተን ኢምፖርት ማለት እንችላለን። ይችኛዋን ነክተን ኢምፖርት ስንል ከዚህ ውስጥ የምንፈልገውን ቪዲዮ አፕሎድ አድርገን ኤዲት ማድረግ እንችላለን። ለምሳሌ እኔ ይሄኛውን ቢሆን የመረጥኩት ይሄኛውን ሰሌክት አድርጌ ኦፕን ማለት ነው። ግን የምመርጠው ይሄኛውን ስለሆነ እዚህ ውስጥ አለኝ ቪዲዮ። ይሄኛውን አፕሎድ አድርግላችሁና እንየው። ይሄን አፕሎድ አድርኩት፣ ኦን አልኩት፣ ከፈተ። ያው አፕሎድ ሆነ፣ በትክክል አፕሎድ ነው ማለት ነው። ዘን ከዚህ በኋላ ምንድነው የምናደርገው? ድራግ አድርገን ወደ ታይም ላይ መጥናችን ቪዲዮ ማስገባት ማለት ነው። እዚህ ጋር ስደርስ እለቀዋለሁ። ድራግ ያደረኩትን እለቀዋለሁ። አያችሁት? አሁን በትክክል ወደ ታይም ላይኑ ገብቷል ማለት ነው። ቅድም እዚህ ጋር ዙም ኢን እና ዙም አውት ያልኳችሁ እንግዲህ ዲቴል እና ይሄኛው ዙም ኢን ነው፣ ይሄኛው ዙም አውት ነው። እንግዲህ ዙም አውት ስንለው በጣም ኮምፕረስ እየሆነ ኢኒች ሰከንድ ያለውን ወደ ኢች ሚኒት ያመጣዋል። ወደ ሚኒት የሆነውንም ደግሞ ቪዲዮ በጣም ትልቅ ከሆነ ወደ ሰዓትም ሊያመጣው ይችላል ማለት ነው። ዘን ዙም ኢን ስለው ዲቴል እየገባ ቪዲዮውን እንደዚህ ኤክስቴንድ እያደረገ እያራዘመ ያሳየኛል ማለት ነው። ለምሳሌ ቺን ክሊክ አደረኳት፣ አያችሁት? ክሊክ ሳደርጋት ኢኒች ሰከንድ የተሰራውን ስራ በቪዲዮ ላይ ያሳያል ማለት ነው። እንደ ዙም ኢን ዘን ዙም አውት እንበለው። ይሄን ያህል ዙም ኢን ማድረጉ አስፈላጊም ስላልሆነ እናንተ ግን እንደሚያስፈልጋችሁ ለመቁረጥ ስትፈልጉ ኢች ሰከንድ የትኛዋ ሰከንድ ላይ የተበላሸች ሳውንድ የተበላሸች ቪዲዮ ካለች እያንዳንዷ ሰከንድ ላይ ዙም አውት አድርጋችሁ ከት ማድረግ ትችላላችሁ ማለት ነው። ከት እንዴት እናደርጋለን የሚለውን እናያለን ማለት ነው። አሁን እዚህ ጋር ስፕሊት የሚል አለ፣ ድሌት ሌፍት የሚል አለ፣ ድሌት ራይት የሚል አለ። ይሄኛው ድሌት የሚል ራሱን የቻለ አለ። እንዴት ለምሳሌ እናያቸው እነዚህ ነገሮች እያንዳንዳቸውን። ዘን እዚህ ጋር ክሊክ ታደርጉና ይችን ነገር ስላይድ ታደርጓታላችሁ። ለምሳሌ ድሌት ራይት የሚለውን ብፈልግ እዚህ ጋር ነገር አረገውና ይችኛዋን
ክሊክ ማድረግ ነው ዲሌት ራይት የሚለው ማለት ነው። እንደዚህ ስለው አያችሁት ይጠፋል ማለት ነው። ዘን መመለስ ከፈልጋችሁ እዚህ ጋር ሄዳችሁ አንዱ ትሉታላችሁ ማለት ነው። ሌፍቱን መቁረጥ ከፈለጋችሁ አሁንም እዚህ ላይ አድርጋችሁ የምትፈልጉበት ፓርት ላይ አድርጋችሁ እናንተ ዙም ላድርግላችሁና የምትፈልጉበት ፓርት ላይ ከዚህ ወደዚያ ሊሆን ይችላል የማትፈልጉት ሄዳችሁ ወደ ሌፍት መቁረጥ ከፈለጋችሁ የኛውን ሄዳችሁ ዲሌት አላችሁት ማለት ነው። አሁን ቆይ ዙም ኢን ላድርግና ላሳያችሁ ስለማይታይ በጣም ዙም አውት ስላደረኩት እዚች ጋር አድርጌ ወደ ሌፍት ያለውን ልቆርጥ ብፈልግ እዚህ ጋር ዲሌት ሌፍት የሚለውን መጫን ነው ማለት ነው። አያችሁ አድርጎ የቆረጠው እንደዚህ እያደረግን ኤዲት ማድረግ እንችላለን። ሌላ ከመሃል መቁረጥ ብንፈልግ ደግሞ እንዲህ ለምሳሌ የሆነ ፓርት መቁረጥ ብንፈልግ ዙም ኢን አድርገን ለምሳሌ ይሄኛውን እኔ ያለውበትን ላውጣላችሁ ብል ከዚህ ጀምሮ ነው አያችሁት ከስንተኛው ደቂቃ እዚህ ጋር ደቂቃውን ያሳያል። የሆቨር ስናደርገው ደቂቃውን ያሳያል። ይሄን ስላይድ ስናደርገው ደቂቃውን ስለሚያሳይ አሁን እኔ መታየት የጀመርኩበት ከ12ኛው ከ12 ከ07 ላይ ማለት ነው። ከዚህ ጀምሬ ነው መታየት የጀመርኩት። እስከ የት እሄዳለሁ ማለት ነው። እኔ እስከ ሙሉ እኔን ቆርጬ ማውጣት ስለፈለኩኝ ነው። እንግዲህ እኔ ያለውበት የሙሉ አለው እስከዚህ መቁረጥ አለብኝ ማለት ነው። እስከዚህ እስከ 1 ደቂቃ እስከ 39 እስከ 29 ሰከንድ ማለት ነው። ከዚህ ጋር እሱ ክሊክ አድርግና ስፕሊት እለዋለሁ ማለት ነው። እዚህ ጋር ስፕሊት አድርገዋለሁ። ቅድም 12 ምናምን ነበር አይደለ? እኔ እስከምትታይበት ያለውን 12 ከ0 እንደዚህ ያደርጋችሁ ያስተካክላችሁ እዚህ ጋር ተሩና ስፕሊት ትሉት። አሁንም ስፕሊት አለ ነው። ዘን ይሄንን ቪዲዮ ከ3 ፓርት ቆረጥ ነው ማውጣት የፈለግን ከማለት ስለሆነ እዚህ ጋር ማውጣት የምንፈልጋትን ክሊክ እናደርግና ዲሌት እንለዋለን ማለት ነው። ዲሌት አለ ነው። አሁን እዚህ ጋር ፕላይ ብትሉት እኔን ለማየት ቼንጁን የቆረጣችሁትን ለማየት እዚህ ጋር ፕላይ ብላችሁ ቪዲዮ እዚህ ጋር መከታተል ትችላላችሁ ማለት ነው። አያችሁት? አሁን ይሄው እኔ አሁን ተቆርጦ ወጥቷል ማለት ነው። ስለዚህ እነዚህ ስፕሊት ሌፍት ዲሌት እና ራይት ዲሌት የሚለውን በዚህ አየን። ዘን የሚቀጥለው እዚህ ጋር ያሉትን ፊቸሮች ማየት ነው የሚሆነው ማለት ነው። እዚህ ፊቸር ውስጥ እዚህ ሚዲያ ያለ ላይብራሪ እንገባለን። ዘን እነዚህ ነገሮች እያንዳንዱን ያለውን ነገር ድራግ እያደረግን ማየት ስለምንችል እዚህ ከዚህ ሰሌክት አድርገን የምንፈልገውን ቪዲዮ ወደ ቪዲዮአችን እንደዚህ አድርገን ስላይድ አድርገን እናስገባዋለን ማለት ነው። የት አካባቢ ከመጀመሪያው እናስቀምጠው፣ ከመሃል እናስቀምጠው፣ መጨረሻ አካባቢ እናስቀምጠው እንደፈለጋችን ሪሳይዝ እያደረግን ማስቀመጥ ስለምንችል ማለት ነው። አያችሁት? አሁን ይሄ በጣም ትንሽ ደቂቃ እንዲይዝ ከፈለኩኝ እንደዚህ አደርገዋለሁ። በጣም ትልቅ እንዲይዝ ከፈለኩ እንደዚህ አደርገዋለሁ። ዘን መጀመሪያ አካባቢ እንዲሆን ከፈለኩ ደግሞ እንደዚህ አድርጌ አንቀሳቅሰዋለሁ ማለት ነው። አሁን እዚህ ጋር አድርጌ ፕላይ ብለው ይሄኛው ፓርት ቪዲዮ ገብቷል ማለት ነው። ቪዲዮ ላይ ለምሳሌ ፕላይ ልበላችሁ። አያችሁ ይሄ ገብቷል። ዘን ለውጡን እንድታዩት በጣም ትንሽ ላድርገውና እስከዚህ ፓርት ላድርገውና ፕላይ ልበለው። እስከዚህ ፓርት ይጫወትና እስከ ስንተኛው ሰከንድ አካባቢ እስከ 5ኛው ሰከንድ አካባቢ ያለው ይሄኛው በጣም ማስገባት ይችላል ማለት ነው። የራሱን ቪዲዮ ማለት ነው። ዘን ይሄኛውን ፈለግነው ቦታ ላይ መሀል አካባቢ ከሆነ መሀል አካባቢ ዘን እዚህ ላድርግና ፕላይ ልበልላችሁ። እዚህ ጋር ካደርጉና እዚህ ጋር እንግዲህ ፕሮግራመሮች አያችሁት? ይሄኛው ፕላይ ስትሉት እዚህ ጋር ሲደርስ እሱን ነው የሚያነብ ማለት ነው። አያችሁ? ይሄንን ራሳችሁን ዙም እንደዚህ ስላይድ እያደረጋችሁ ማየት ትችላላችሁ። አለዛ የእያንዳንዱ የቪዲዮውን እዚህ ጋር ኦቨርቪው ለማየት ፕላይ ማለት ነው የሚጠበቅባችሁ ማለት ነው። ዘን ከዚህ ውስጥ የምንፈልገው እንደ ስራችን የሚሆነንን እያስገባን ማየት እንችላለን። ለምሳሌ ይሄን ከፈለኩት ይሄን ሊሆን ይችላል። ዘን ይሄንን ስላይድ አደርገዋለሁ፣ እዚህ ጋር ድሮፕ አደርገዋለሁ። ከዛ ከፈለኩኝ እንደዚህ ሳይዙን መጨመር መቀነስ እችላለሁ። ምን ያህል ሰዓት ይሁን ምን ያህል ታይም ይቆይ የሚለውን እዚህ ጋር መቀነስ መጨመር ማንሸራተት ትችላላችሁ ማለት ነው። ሌላኛው ከዚህ ከምንፈልገውን እየመረጥን ወደዚህ ሊሆን ይችላል። ዘን ይሄን ከፈለኩት እዚህ ጋር አድርጌ ድሮፕ አደርጋለሁ ማለት ነው። ዘን እንደዚህ መጨመር እችላለሁ፣ መቀነስ እችላለሁ። ምን ያህል ሰዓት ይሁን የሚለውን እዚህ ጋር ለምሳሌ እዚህ ጋር ላድርግና ይሄን ፕላይ ልበልላችሁ። ይሄን ፕላይ ብለው ተውት እንግዲህ እንደዛ ነገር ነው። የዛኛውን ያለው እየተጫወተ ነው ማለት ነው። እዚህ መኪናው አለ እዚህ ጋር ገብቷል ማለት ነው። ዘን ይሄን ሲጨርስ የራሳችንን ቪዲዮ መጫወት ይጀምራል ማለት ነው።
ጠብቁት፣ ተመልከቱት። አሁን ይጨረሰ። ይሄው ይሄ ኖርማል ቪዲዮ ነው ማለት ነው። ይሄ ኖርማል ቪዲዮ ዘን ከሚዲያ ውስጥ እንደዚህ ያደረግን የምንፈልገውን አይነት ቪዲዮ እዚህ ጋር ሰርች ማድረግ እንችላለን። ለምሳሌ እዚህ ጋር ስለፈለኩት ስለ ኤአይ ሊሆን ይችላል። እዚህ ጋር ሰርች አድርጋችሁ የተለያየ ያለውን ሳውንድ ማግኘት ትችላላችሁ። ኤአይ ቪዲዮ ሊሆን ይችላል። ኦር ስለ ኒውራል ኔትወርክ የተለያዩ ቪዲዮዎችን ከዚህ ውስጥ ጀነሬት ማድረግ እንደ ስራቸው የሚሆኑትን ሰርች ስታደርጉት ይመጣል ማለት ነው ከምትመርጡ። ዘን ቀጥታ ወደ አውዲዮ እንሄዳለን። እንግዲህ አውዲዮ የተለያዩ ድምጾችን ቪዲዮአችን ላይ ማድረግ ስንፈልግ የምንጠቀመው ነው ማለት ነው። ዘን እዚህ ጋር ክሊክ አድርጌ ድራግ አድርጓለሁ። እንግዲህ አውዲዮ ሲሆን ከቪዲዮ በስተስር ነው ድሮፕ የሚደረግ ማለት ነው። ድራግ ተደርጎ ድሮፕ የሚደረግ ከቪዲዮ በስተስር ነው ማለት ነው። ግን ከዚህ በኋላ ይህንን መጎተት፣ መቀነስ፣ መጨመር እንችላለሁ ማለት ነው። አያችሁ፣ ይሄ እንደዚህ መጨመር መቀነስ ይቻላል። ይሄኛውን እንደዚህ መጨመር እችላለሁ፣ እንደዚህ ማንቀሳቀስ እችላለሁ። ይሄ የማውዙ እንትን ነው። እንደዚህ እያንቀሳቀስኩኝ ይሄኛው እንደዚህ ማንቀሳቀስ እችላለሁ። ይሄ እንደዚህ ያደርጋችሁ መርጅ እያደረጋችሁ መስራት ትችላላችሁ ማለት ነው። ዘን የምትፈልጉትን ድምጽ ከዚህ ውስጥ ድራግ እያደረጋችሁ እዚህ ድሮፕ ማድረግ ትችላላችሁ። ዘን እዚህ ጋር የተለያዩ ድምጾችን ማስገባት እንችላለን ማለት ነው። እንዲያደረግ በምንፈልገው ታይም ልክ ማድረግ እንችላለን ማለት ነው። በምንፈልገው ታይም ልክ ማድረግ እንችላለን ማለት ነው። በምንፈልገው ታይም ልክ ማድረግ እንችላለን ማለት ነው። ዘን እዚህ ለምሳሌ ይሄኛውን ድራግ አደረኩት፣ ክሊክ አደረኩት፣ ድራግ አድርጌ እዚህ ጋር ማስገባት ከፈለኩ እዚህ ጋር አስገባዋለሁ። ሌላ ድራግ አድርጌ አሁንም እዚህ ጋር ይሄኛውን ክሊክ አደረኩትና ይሄን ድራግ አድርጌ እዚህ ጋር ማስገባት ከፈለኩ እዚህ ጋር አስገባዋለሁ። ዘን ይሄኛውን ድራግ አድርጌ አሁንም እዚህ ጋር ማስገባት ከፈለኩ መጀመሪያ አካባቢ አደርገዋለሁ ማለት ነው። ሌላኛው ቴክስት የሚለው ሁለት አይነት ነው። እዚህ ጋር የምናየው ቴክስት ኢፌክት እና ቴክስት ቴምፕሌት ማለት ነው። ለምሳሌ ቴክስት ኢፌክትን ክሊክ ስናደርግ የተለያዩ የቴክስት ኢፌክቶች ይመጣሉ። እነዚህን አሁን ድራግ እያደረግን ማስገባት እንችላለን። ለምሳሌ እዚህ ጋር ነው ማስገባት የፈለኩ ከሆነ እዚህ አካባቢ የፈለገኝን ያህል እንደዚህ ማድረግ እችላለሁ፣ መቀነስ እችላለሁ፣ ሌላ ሮቴት ማድረግ እችላለሁ። እዚህ ጋር እጄ ክሊክ አደረኩት በኋላ ይሄኛውን እንደፈለገኝ ማዞር እችላለሁ ማለት ነው። እንደዚህ መቀነስ እችላለሁ፣ እንደዚህ መጨመር እችላለሁ፣ ሌላ ሮቴት ማድረግም እችላለሁ። እንደዚህ ይችኛውን ይዝና እንደዚህ እንደፈለኩት ሮቴት ማድረግ እችላለሁ ማለት ነው። ለምሳሌ እናንተ ቪዲዮ ላይ እንደዚህ ዲያጎናል እንዲሆን ልትፈልጉ ትችላላችሁ። ሆሪዞንታል እንዲሆን እንደዚህ ነው እንዲቀመጥ ልትፈልጉ ትችላላችሁ። ሆሪዞንታሊ እንደፈለጋችሁ ይሄኛውን ማንቀሳቀስ ትችላላችሁ ማለት ነው። ምን አድርጋችሁ እዚህ ጋር ይችኛዋን ይችኛዋ እዚች ላይ ታመጡና ክሊክ ታደርጉታላችሁ ማለት ነው። ክሊክ ስታደርጉት የአክቲቭ መሆን ይጀምራል ማለት ነው። የአክቲቭ ከሆነ በኋላ እንደፈለጋችሁ መቀነስ መጨመር ትችላላችሁ ማለት ነው። እንደፈለጋችሁ መጨመር መቀነስ ትችላላችሁ። ሌላው ቴክስት ቴምፕሌት ነው። እዚህ ጋር ቴክስት ቴምፕሌት የፈለጋችንን ቴክስት መርጠን ራሳችን ኤዲት አድርገን የፈለግነውን ማስገባት እንችላለን። ለምሳሌ ይሄኛው ሊሆን ይችላል። ይሄ ከሆነ ለምሳሌ እዚህ ጋር ድሮፕ አድርገዋለሁ። አይ ቲንክ አላመጣልኝም። እዚህ ጋር አመጣና ድሮፕ አደረኩት። ዘን ይሄን ድሮፕ ካደረኩት በኋላ ይቺን አምጥቼ እዚህ ጋር ይቺ ክሊክ አደርገዋለሁ። ክሊክ ሳደርገው ይሄ አያችሁት፣ ይሄ አክቲቭ ሆኗል። ዘን ይቺኛዋ ሳይዟን ሪሸፕ ማድረግ እችላለሁ። እንደዚህ ማንቀሳቀስ እችላለሁ። ይሄ እንደዚህ መቀነስ እችላለሁ። ሮቴት እንደዚህ ማድረግ እችላለሁ። እንደፈለገ እንደዚህ ሮቴት እያደረኩኝ የት አካባቢ መሆን እንዳለበት እዚህ አካባቢ ሊሆን ይችላል። ክሊክ ማድረግ አለባችሁ እችኛዋን ቦታ አክቲቭ እንዲሆን ማለት ነው። እሱ እንዲንቀሳቀስ እንደዚህ እዚህ አካባቢ ሊሆን ይችላል። ዘን እዚህ ጋር
እንደዚህ ያደረኩኝ አሬንጅ አደርጋለሁ ማለት ነው። ዘን ከዚህ ውስጥ የፈለጋችሁትን ሌላ ደግሞ መጨመር ብትፈልጉ እዚህ ጋር የኛውን ክሊክ አደረኩት። ድሮፕ ማድረግ ነው የሚጠበቅብኝ። እዚህ ጋር ድሮፕ አድርገዋለሁ። ዳውንሎድ አልሆነም፣ ዘን ዳውንሎድ ነዋል። ይችኛዋን ስላይድ አደርግና እዚህ አመጣታለሁ። ከዚህ በኋላ እንደዚህ መጨመር እችላለሁ፣ መቀነስ እችላለሁ። ዘን ክሊክ አደርገውና ይሄን ክሊክ አድርጌ ይችኛዋን እንደፈለገ ማንቀሳቀስ እችላለሁ ማለት ነው። እንደፈለገ አያችሁ፣ እንደዚህ መቀነስ መጨመር እችላለሁ። እዚህ ጋር ቴክስት ኢፌክት ላይ እንደዚህ ክሊክ ተመረጣችሁት በኋላ ድሮፕ ካደረጋችሁት በኋላ ይችኛዋን እዚህ ታመጡና ክሊክ ታደርጉትና ይሄንን እዚህ ጋር ክሊክ አደረጋችሁ ይሄን እንደፈለጋችሁ ማድረግ ትችላላችሁ። እዚህ ጋር መጻፍ ይቻላል። የፈለግነውን ጽሁፍ እኛ የፈለግነውን እዚህ ጋር ዲፎልት ጀነሬት የሆነውን ሳይሆን እኛ የፈለግነውን ጽፈን ማስገባት እንችላለን ማለት ነው። እዚህ ጋር መጻፍ ትችላላችሁ። ዘን ይሄን ስላይድ አደረጋችሁ ይሄን ክሊክ አደረጋችሁት በኋላ ይሄኛውን ሪሸፕ እያደረጋችሁ እንደዚህ ሪሸፕ አድርጋችሁ እዚህ ክሊክ አድርጋችሁ ዘን የተለያዩ ቴክስቶችን እዛ ማስገባት ትችላላችሁ ማለት ነው። ሌላው የምናየው ስቲከር ነው። እንግዲህ ስቲከር ውስጥ የተለያዩ ነገሮችን የተለያዩ ምልክቶችን ወደ ቪዲዮአችን የምንጨምርበት ነው። ለምሳሌ እዚህ ጋር ሰብስክራይብ፣ ኮሜንት፣ ፎሎ የሚላለ እቺኛዋን ክሊክ አደረኳት። እቺን ከፈለኳትኝ እዚህ ድራግ አድርጌ እዚህ ጋር ድሮፕ ማድረግ ነው። ድሮፕ ካደረኳት በኋላ ምን ያህል ጊዜ ትቆይ፣ ምን ያህል ትቀንስ፣ እንደዚህ ስላይደር አድርጋታለሁ። የት አካባቢ መሆን እንዳለባት ደግሞ እቺን አድርግና እዚህ ጋር ክሊክ አድርጌ እዚህ ጋር እቺ ማንቀሳቀስ ስትችል እንደዚህ ማንቀሳቀስ እችላለሁ ማለት ነው። እንደዚህ እያንቀሳቀስኩኝ ሪሳይዝ ሪሾፕ እያደረኩ እንደዚህ ሊሆን ይችላል። ማኖር የምፈልጋት ኦር እዚህ አካባቢ ራይት ኮርነር ሊሆን ይችላል፣ ሌፍት ኮርነር ሊሆን ይችላል። እዚህ ጋር በምፈልጋት እንትን እያደረኩ ማንቀሳቀስ መጨመር እችላለሁ ማለት ነው። ሌላ የምትፈልጉት ኢሞጂ ከዚህ ማስገባት ትችላላችሁ ማለት ነው። ለምሳሌ ይሄኛውን ዶግ ኢሞጂ ልትፈልጉት ትችላላችሁ እንደየቪዲዮአችሁ። ለምሳሌ እቺኛዋን ብፈልግ እቺን ክሊክ አድርጌ እዚህ ጋር አስመጥቶ ማስገባት ነው ማለት ነው። እዛን እቺኛዋን ክሊክ ካደረጋችሁ በኋላ እዚህ ጋር ሪሳይዝ ሪሸፕ ለማድረግ እቺኛዋን ክሊክ ታደርጉታላችሁ። ከዚህ በኋላ ይሄ መንቀሳቀስ ይችላል፣ መቀነስም ይችላል ማለት ነው። አያችሁት? ይሄ ድሮ ከዛ እዚህም ስኬሌብል ማድረግ ይቻላል። አያችሁ? እዚህ ጋር ስኬሌብል ማድረግ እንችላለን ማለት ነው። እዚህ ጋር ሚኒማይዝ ማክሲማይዝ ማድረግ እንችላለን። ስኬሉን እዚህ ጋር መቆጣጠር እንችላለን ማለት ነው። ስቲከር ውስጥ እነዚህን ነገሮች እናደርጋለን። ዘን እዚህ የሰራችሁት ለምሳሌ የማይገባ ነገር እዚህ ውስጥ ሰርታችሁ ከሆነ እያንዳንዱን ክሊክ እያደረጋችሁ ራይት ክሊክ እያደረጋችሁ ድሌት ማለት ትችላላችሁ። ለምሳሌ እኔ የችኛዋን ቴክስት ኢፌክት መደለል ብፈልግ እዚህ ጋር ክሊክ አደርግና ራይት ክሊክ ማለት ነው የሚጠበቅብኝ። ራይት ክሊክ ስለው እዚህ ጋር ድሌት የሚል ይመጣኛል። ድሌት እለዋለሁ። የተለያዩ ነገሮችን መደለት የምትፈልጉ ከሆነ የማይሆኑት ከሆነ ለቪዲዮ እዛ ጋር ክሊክ ይችኛዋን ስላይድ አድርጋችሁ ካመጣችሁ በኋላ ራይት ክሊክ እያደረጋችሁ ድሌት ማድረግ ትችላላችሁ ማለት ነው። ድሌት ማድረግ ትችላላችሁ። ሌላ ኢፌክት ነው። የቪዲዮአችን የተለያዩ ኢፌክቶችን መጠቀም እንችላለን። ለቪዲዮአችን የተለያዩ ኢፌክቶችን መጠቀም እንችላለን። ለምሳሌ ከዚህ ውስጥ የተለያዩ ያሉ እነዚህን ክሊክ እያደረግን ማስገባት እንችላለን። አያችሁት? አሁን ይሄኛው የት አካባቢ እዚህ ጋር ድራግ አድርጌ መጀመሪያ አካባቢ እንዲሆን ከፈለኩ መጀመሪያ አካባቢ፣ መካከል አካባቢ እንዲሆን ከፈለኩ መካከል አካባቢ ድራግ ማድረግ እችላለሁ ማለት ነው። ለምሳሌ እዚህ አካባቢ እንዲሆን ከፈለኩኝ እዚህ አካባቢ እንዲሆን፣ መጀመሪያ እንዲሆንም ከፈለኩ መጀመሪያ አካባቢ እንዲሆን ማድረግ እችላለሁ ማለት ነው። እንደዚህ አድርጌ ይችኛዋን እንደዚህ ከመጀመሪያው አካባቢ እንዲሆን እንዲህ አድርጌ እያስተካከልኩኝ ምን ያህል ሰዓት እንደሚቆይ ምን ያህል መሆን እንዳለበት ከዚህ ጋር ሬንጅ እያደረኩ ማስገባት እችላለሁ ማለት ነው። የተለያዩ እዚህ ጋር አለ። ለምሳሌ ይሄኛውንም ማድረግ እችላለሁ። የተለያዩ መጠቀም ትችላላችሁ። አንድ አይነት ወጥ መጠቀምም ትችላላችሁ ማለት ነው።
አንድ አይነት ወጥ መጠቀም ከፈለጋችሁ ይሄኛውን ያላችሁ ሆቨር ማድረግ ነው። እንደዚህ አድርጎ ኤክስቴንድ ማድረግ ነው በቪዲዮ ልክ ማለት ነው። አያችሁ በቪዲዮ ልክ ይሄ ቪዲዮ ባለበት ልክ ኤክስቴንድ ማድረግ ነው። ይሄኛውን ምንድን ማድረግ ነው? ዙም ኢን ማድረግ ማለት ነው። ይሄኛውን እንደዚህ አድርጎ መለጠጥ በቪዲዮ ልክ ማድረግ ተፈልጋችሁ የወደዳችሁት እንዴት በቪዲዮ ልክ ሊሆን ተፈልጋችሁት ይችኛውን ይዛችሁ ዙም ኢን ዙም አውት ማድረግ ማለት ነው። ለምሳሌ እንፈልገው እችላለሁ። ይሄን ከፈለኩት አሁን እዚህ ጋር ወጀል ድሮፕ አለው የፈለኩት እዚህ አካባቢ ከሆነ እዚህ አካባቢ እንደዚህ ያደረኩኝ ማንቀሳቀስ እንችላለን። መጨረሻ አካባቢ እንዲሆን ከሆነ መጨረሻ አካባቢ ግን ኢፌክትን በአንድ ብታደርጉት የሙሉ ቪዲዮ የተመረጠ ነው። ሙሉ ቪዲዮን በአንድ አይነት ኢፌክት ማለት ነው። የተለያየ ኢፌክት ሲሆን የሆነ ዲስተር ስለሚያደርግ ኦዲየንስን በአንድ አይነት አድርጋችሁ ኤዲት ብታደርጉ የተመከረ ነው ማለት ነው። ከዛ እዚህ ጋር ትራንዚሽን ቅድም እንደነገርኳችሁ ቪዲዮን ከታደረግንበት ቦታ ላይ ትራንዚት ለማድረግ የሚጠቅመን ነው። ዘንድ ከዚህ የተለያዩ ትራንዚሽን አይነቶች አሉ። እነሱን ክሊክ አድርገን ማስገባት እንችላለን። ለምሳሌ እዚህ ጋር ቆርጠናል አይደለ? ይኸው እዚህ ጋር አሁን ስፔስ አለ ክሊክ ስታደርጉት ይችኛዋን ለምሳሌ ይችኛዋን ትራንዚሽን ብፈልጋት ይችኛዋን ትራንዚሽን ክሊክ አድርግና ዳውንሎድ ከሆነ በኋላ ወይም እንዳለ ሳይሆንም እዚህ ጋር መጣችሁ ተቆረጠበት ቦታ ላይ ማድረግ ትችላላችሁ ማለት ነው። ሲቆይ ዳውንሎድ እስከሚሆን መጠበቅ ነው። ዘን ያችኛዋን ስታደርጉለት ቪዲዮውን ፕላይ ስትሉ ትራንዚት የሚያደርገው ወይም ከአንዱ ወደ አንዱ የሚተላለፈው በዚህ ትራንዚሽን አይነት ነው የሚሆን ማለት ነው። ከዚህ ክሊክ አድርጋችሁ አንዱን ወደዚህ ለምሳሌ እዚህ ጋር ማስገባት እችላለሁ። አሁን የትራንዚሽን ዳውንሎድ ቢሆን እዚህ ጋር አምጥቼ ኢንሰርት ድሮፕስ አድርገው ይገባል ማለት ነው። እዚህ ጋር አምጥቼ ድሮፕስ አድርገው ይገባል ማለት ነው። እንደዚህ አድርጎ ሲገባ አሁን እዚህ ጋር ትራንዚሽኑ ገብቷል ማለት ነው። ይሄን ፕላይ ብትሉት ታያችሁ ትራንዚሽኑ የትራንዚሽን ኢፌክት ነው ይሄ። አሁን እዚህ ጋር አለ ትራንዚሽን ገብቷል ማለት ነው። ከዚህ ለምሳሌ ይሄ ሊሆን ይችላል የመረጣቸው ቆረጣችሁበት ቦታ ላይ ይሄን ክሊክ እያደረጋችሁ ማስገባት ነው ማለት ነው ትራንዚሽን። ዘን ሌላኛው የምናየው ፊልተር አለ። የተለያዩ ፊልተሮችን ለቪዲዮአችን መጠቀም እንችላለን። ለምሳሌ ይሄኛው ፊልተር ሊሆን ይችላል። ይሄን ክሊክ አድርጋችሁ ኦሪጂናል ሊሆን ይችላል። ይሄን ክሊክ አድርጋችሁ ማስገባት ትችላላችሁ። ለምሳሌ እዚህ አካባቢ ማስገባት በፈልግ ይችላል ጋር የዙም ኢን አድርጌ እዚህ ጋር ማስገባት ይችላል ማለት ነው። አሁን ኖርማል ቪዲዮ የማይታይ እዚህ ጋር የተለያዩ ኤዲሽኖችን ስላደረግንበት ነው። አሁን እዚህ ጋር ፕላይ ስንማይለው የተለያዩ ኤዲሽኖችን ስላደረግንበት ነው። የተለያዩ ፊቸሮችን ወደዚህ ኤዲት ስላደረግነው ነው ማለት ነው የማይታይ። እነዚህ ነገሮች መደለት እንችላለን። ድሌት እንትኑ እንዲታያችሁ ማለት ነው። ድሌት እያንዳንዱ የምሰራው ነገር እንዲታያችሁ ድሌት ልበለው። ይሄንን ድሌት እያንዳንዱ የምሰራው ቼንጅ እንዲታያችሁ ማለት ነው። ድሌት ልበለውና ራሱ ቪዲዮውን ብቻ ላስቀረው ማለት ነው። ይሄን ድሌት እለዋለሁ። ድሌት ማለት ነው። አሁን ይሄ ቪዲዮ ብቻ ቀረ። ከዚህ ውስጥ የተለያዩ ኢፌክቶችን እያስገባችሁ ማለት ትችላላችሁ። አሁን ይሄ ኢፌክት ሲሆን አሁን የደለቱት ለምን መሰላችሁ? እንትኑ ለእናንተ እያሳያችሁ ስለሆነ እንዲታያችሁ ብቻ ነው። አሁን ይሄ ሲሆን ይሄ ሲገባ ደግሞ ተመልከቱ። ይሄው ሙሉ ብላክ ሆነ። የት አካባቢ እንዲሆን ተፈልጋችሁ የምትፈልጉበት አካባቢ ላይ ወስዳችሁ ድሮፕ ማድረግ ነው ማለት ነው። ለን ኤክስቴንድ ማድረግ ትችላላችሁ። አያችሁ ሙሉ ብላክ ሆነ ቪዲዮ ማለት ነው። ሙሉ እንዲሆን ከፈልጋችሁ የቪዲዮውን ያህል ኤክስቴንድ ማድረግ ነው። እንደዚህ ያደርጋችሁ ታስገባላችሁ። ይሄን ድሌት ነው በለው። አሁን ሌላ ነገር ቼንጅ ሳሳያችሁ እንዲታያችሁ ማለት ነው። ለምሳሌ ይሄን ከፈለኩ ይሄን አስገባዋለሁ። አምጥቼ እዚህ ጋር ድሮፕ ማድረግ ነው ማለት ነው። በምፈልገው ልክ ሪሳይዝ እያደረኩኝ እንደዚህ እየቀነስኩ እየጨመርኩ እንትን ማለት ኤዲት ማድረግ እችላለሁ ማለት ነው። ዘን ከዚህ በመቀጠል በጣም ኢምፖርታንት የሆነ ነገር አሳያችኋለሁ። እቺን ድሌት ላድርጋቸውና እነዚህ ነገሮች ሳምፕል ቅድም ያሳያችሁ ነው። ድሌት ላድርጋቸውና አንድን አውዲዮ በሌላ ማይክ ሪከርድ የተደረገን አምጥቼ እዚህ ቪዲዮ ሳውንድ ላይ
እንዴት ክሊፕ አደርገዋለሁ የሚለውን ነው ማሳያችሁ። ለምሳሌ እዚህ ጋር ቪዲዮውን በሆነ ካሜራ ስትቀርጹ የተለያየ ዲስተርብ የሚያደርግ ድምጽ ሊሆን ይችላል፣ ጽድት ያልሆነ ድምጽ ሊሆን ይችላል አብሮ የተቀዳውና ያኛውን ሙሉ ለሙሉ አስወግዳችሁ የማይኩን እንዴት መርጅ አድርጋችሁ እዚህ ላይ መጠቀም ለቪዲዮ ሳውንድ ማድረግ እንደምትችሉ ነው ማሳያችሁ ማለት ነው። እሱን እንግዲህ ወደዚህ ሄደን ኢምፖርት እንላለን። ኢምፖርት ለማለት ሚዲያ ጋር መሄድ አለብን። ዘን ሚዲያ እንሄድና ኢምፖርት እንለዋለን። ዘን የምንፈልገውን የማይክ ከኮምፒውተራችን ውስጥ አፕሎድ እናደርግለታለን ማለት ነው። ለምሳሌ እኔ እቺኛዋን ፈለኳት። እቺን ኦፕን ላትና እዚህ ጋር ገባች። ዘን እቺ ከገባች በኋላ ድራግ አድርጌ አንደርኔት ከቪዲዮ በታች ድሮፕ ማድረግ ነው። ዘን ድሮፕ አደረኩት። ይሄን እንግዲህ እንደዚህ ድሮፕ ካደረኩ በኋላ ይሄ የማይኩ ድምጽ ነው። ይሄኛውን የማይክ ድምጽ እንዴት ነው እዚህ ጋር ማደርገው? መጀመሪያ የዚህኛውን ድምጽ ኤክስትራክት አደርጋለሁ። የቪዲዮውን ድምጽ ኤክስትራክት አድርጌ ዲሌት ካደረኩ በኋላ የዚህኛውን ወስጄ ክሊፕ ነው ማደርገው፣ ወይም እዚህ ጋር ኮምፓውንድ ማድረግ ማለት ነው። ከዚያ በኋላ ይሄ ቪዲዮ የሚኖረው የዚህ የማይኩ ድምጽ ነው ማለት ነው። የራሱ እንትን ተደልቶ ስለቀላ አይኖርም ማለት ነው። ዘን በዚህ ድምጽ ቪዲዮውን መስራት እንችላለን ማለት ነው። ሶ አሁን እዚህ ጋር ይጄ ይሄን ክሊክ አደርገውና ራይት ክሊክ እለዋለሁ። ከመረጥኩት በኋላ ራይት ክሊክ አደርገዋለሁ። ዘን ራይት ክሊክ አደረኩት በኋላ ኤክስትራክት አውዲዮ ይላል። እዚህ ጋር ኤክስትራክት አውዲዮ የሚለውን ክሊክ አደርገዋለሁ። ዘን ይኸው እዚህ ጋር ብቻ ኤክስትራክት ሆኖ መጣልኝ ማለት ነው። አሁንም ይችኛዋን የዚህኛውን ድምጽ አሁንም ሰሌክት አደረኩት በኋላ ራይት ክሊክ አደርግና ኤክስትራክት አውዲዮ እለዋለሁ። ኤክስትራክት አደረኩት። ታያችሁ አሁን ይሄ ነበር የኖርማል የቪዲዮ ድምጽ ማለት ነው። ዘን ይሄን ክሊክ አድርጌ ዲሌት ማለት ነው የሚጠበቅብኝ። ራይት ክሊክ እና ዲሌት አደርገዋለሁ። ይሄንንም ሰሌክት አድርጌ ራይት ክሊክ ብዬ ዲሌት እለዋለሁ ማለት ነው። ዘን እነዚህን ዲሌት ካደረኩ በኋላ አሁን የዚህ ኤክስትራክቱ ዲሌት ሆኗል ማለት ነው። ዘን ከዚህ በኋላ የዚህንን እንዴት ነው መጨመር የሚችለው ነው። ሶ ይሄኛውን ለመጨመር ባዶ ቦታ ላይ ሄዳችሁ ክሊክ ታደርጉትና ሰሌክት ታደርጉታላችሁ ማለት ነው ሙሉ። ይሄ በጣም ዙም አውት ተደርጓል፣ ዙም ኢን ሆኗል በጣም የሳውንዱ። ዘን እንሰብስበው መጨረሻው ጋር እንሄድና ሶ ይሄንን እጄ በቪዲዮ ልክ ለማድረግ ነው ማለት ነው። ይሄኛውን እጄን በቪዲዮ ልክ ለማድረግ ስለፈለኩ ነው ድምጹን። ሶ እኔ እንደዚህ አድርጌ መሰብሰብ ነው ማለት ነው። አያችሁት? አሁን በቪዲዮ ልክ ለማድረግ ስለፈለኩ ነው። ባዶ ቦታ ላይ ክሊክ አድርገን ስለሆነ ሰሌክት አድርገን ሁለቱን መርጅ የምናደርገው። ሶ እንደዚህ አድርጌ በቪዲዮ ልክ አደርገዋለሁ። ዘናውን አላይን ሆነልኝ በቪዲዮ ልክ። ሶ እንደዚህ ከሆነ በኋላ እዚህ ባዶ ቦታ ላይ ተሄዱና ክሊክ ታደርጉትና እንደዚህ አድርጋችሁ ሁለቱንም ሰሌክት ታደርጉታላችሁ። አያችሁት? ሁለቱንም ሰሌክት አድርጋችሁ በኋላ ራይት ክሊክ ትሉታላችሁ። ራይት ክሊክ ካደረጋችሁት በኋላ እዚህ ጋር ክሬት የኮምፓውንድ ክሊፕ ይላል። እዚህ ጋር ክሊክ ሳደርገው አያችሁ ድምጹ ሄዶ ገባ ማለት ነው። እዚህ ጋር ያለው ድምጽ ሙሉ እዚህ ጋር ሄዶ ገብቷል ማለት ነው። ከዚህ በኋላ ይሄ ቪዲዮ ሊኖረው የሚችለው የማይኩ ድምጽ ነው እንጂ የራሱ ድምጽ አይደለም ማለት ነው። የራሱ ድምጽ አይደለም፣ ይሄ እንትን ስለሆነ ነው። እዚህ ጋር እንደዚህ አድርገን ይችኛዋን ክሊክ አድርገን ይችን እንደዚህ ማድረግ እንችላለን ማለት ነው። እዚህ ጋር እንትን ቅድም ከት ያደረግንበት ቦታ ስለሆነ ነው። ሶ ከዚህ በኋላ ይሄ ቪዲዮ የሚኖረው ፕላይ ብትሉት ብትጫወቱት የማይኩ ድምጽ ነው እንጂ የራሱ ድምጽ ሊኖረው አይችልም ማለት ነው። የራሱ ድምጽ ሊኖረው አይችልም። ሶ እንደዚህ ያደረግን ቪዲዮዎችንን ኤዲት ማድረግ እንችላለን። ዘን ኤዲሽኑን ከጨረስን በኋላ እዚህ አንድ ነገር ላሳያችሁ። ቪዲዮ እንትኑንም ኤዲት ማድረግ ይቻላል። እዚህ ጋር ክሊፕ ከማድረጋችሁ በፊት ይሄኛውን ኤዲት ማድረግ ትችላላችሁ። የአውዲዮ ቮይሱን ማለት ነው። እንዴት ኤዲት ማድረግ እንችላለን? እዚህ ጋር ሄደን ቮይስ አለ፣ ስፒድ አለ። ስፒድ የቮይሱን ስፒድ መጨመር እንችላለን፣ መቀነስ እንችላለን። ሌላ በተለያዩ በህፃን ድምጽ ማድረግ እንችላለን፣ በትልቅ ሰዎች ድምጽ ማድረግ እንችላለን። ሌላ በአኒማል ሳውንድ ማድረግ እንችላለን። የተለያዩ ድምጾችን ከዚህ ውስጥ መጠቀም እንችላለን። ለምሳሌ እዚህ ጋር አለ፣ አያችሁት? እዚህ ጋር ዲስቶርትድ የሆነ ኤሌክትሮኒክ የሆነ ድምጽ አለ። ይሄኛውን ክሊክ እያደረጋችሁ ማስገባት ትችላላችሁ። ክሊክ አድርጋችሁ ድሮፕ ማለት ነው። ጀምር እንግዲህ ካፕከት ለመጀመሪያ ጊዜ ስንከፍተው እንደዚህ ነው የሚሆነው። አሁን ይሄኛው ድምጽ የምትሰሙት ድምጽ ኦቨርላፕ ያደረጉት ነው ከማይኩ ላይ እንጂ የራሱ የቪዲዮ ድምጽ አድርጋለን። እየሰማችሁት ያለሁት ማለት ነው። ይሄ
ዘን ይሄኛው አለ። ከዚህ እየመረጣችሁ ድምፁ ይቀየራል። ቅድም የሰማችሁት ድምፅና አሁን የሰማችሁት ድምፅ የተለያየ ነው። ይሄኛው ድምፅ ማለት ነው። ይሄ ነው ድምፁ። አሁን እዚህ ጋርና ተመልከቱ። በላይ ልበላችሁ። እንጀምር እንግዲህ ይሄ የምናመሰሙትና ይሄ አንድ አይደለም። ስለዚህ የቪዲዮ ድምፅ በዚህ ኢዲት ማድረግ እንችላለን ማለት ነው። ሌላ እዚህ ጋር ስፒዱን መቀነስ መጨመር እንችላለን። ስፒዱን መጨመር መቀነስ እንችላለን። ለምሳሌ እዚህ ጋር አሁን ድምፁን አድምጡት። ስፒድ እዚህ ነው ድምፁ። እዚህ ጋር አካባቢ ሳደርገው በጣም ፋስት ይሆናል ማለት ነው። ይሄው ፈጥኗል። እንትኑን ልቀይርና ቼንጁን ላሳያችሁ ማለት ነው። ለምሳሌ እዚህ ጋር ላድርገው፣ ፕላይ ልበለው፣ እዚህ ጋር ድሮፕ አድርጌ ላሳያችሁ። አያችሁት? ስፒዱን ተመልከቱ። ስቀንሰው አያችሁት? ድምፁ ልዩነቱን አድርጋለን። ይኸው ሲጨምረው ግን የምለውም አይሰማም ማለት ነው። የምለው አይሰማም እየጨመረ ሲል። አጀስት ማድረግ ትችላላችሁ ማለት ነው። ድምፁ እዚህ ጋር መቀነስ መጨመር ትችላላችሁ ማለት ነው። ተመልከቱ ልዩነቱን አያችሁት? አሁን አልሰማም አይደለ? ስፒድ ጋር ስፒድ ልዩነቱ እንደዚህ ያደረግን ስፒዱን አሬንጅ ማድረግ እንችላለን ማለት ነው። ሌላ እዚህ ጋር አኒሜሽን አለ። የተለያዩ አኒሜሽኖችን መጠቀም እንችላለን ለቪዲዮአችን። እዚህ ሎዲድ የሚሉ የኢንተርኔት ጉዳይ ነው። ኢንተርኔቱ ፋስት ከሆነ እዚህ ጋር ያመጣላችኋል አኒሜሽን። እነዚህን አኒሜሽኖች እያስገባችሁ መጠቀም ትችላላችሁ ማለት ነው። አያችሁት? እዚህ ጋር ስፒድ አውዲዮ። እንደዚህ አድርጋችሁ ቪዲዮአችንን በቆንጆ ሜትድ ኤዲት ካደረጋችሁ በኋላ እዚች አንድ በጣም ኢምፖርታንት የሆነች ነገር አለች፣ ሞዲፋይ የምትል አሁን እዚህ ጋር የሆነ እንትን ስለሆነብኝ ነው። ያቺ ሞዲፋይ የምትለዋን ክሊክ ስታደርጓት ኮንሰፕቱን ልንገራችሁና አይደለም፣ ክሊክ ስታደርጓት ኦሪጂናል ሳይዝ ሬሾ የሚል ይመጣል። ኦሪጂናል ሳይዝ ውስጥ ገብታችሁ የተለያዩ ሬሾዎች አላችሁ። ለዩቲዩብ ለቲክታክ፣ ለምሳሌ ለዩቲዩብ ከሆነ 16:9 ነው የሚሆን። ለቲክታክ ከሆነ ደግሞ የዚህ ዩኒቨርስ ማለት ነው 9:16 ይሆናል ማለት ነው። ያኛውን አስተካክላችሁ እንደየምትፈልጉት ለዩቲዩብ ከሆነ 16:9 ለ9 ከሆነ ለቲክታክ ከሆነ ደግሞ 9:16 አድርጋችሁ አሬንጅ ማድረግ ትችላላችሁ ማለት ነው። ዘን ይሄንን አድርጋችሁ ቪዲዮአችሁን ኤዲት ካደረጋችሁ በኋላ የሚቀረን የመጨረሻው ስቴፕ ምንድነው? ኤክስፖርት ነው። ኤክስፖርት ማለት ዳውንሎድ እንደማለት ነው። ኤክስፖርት ማለት ዳውንሎድ እንደማለት ነው በቪዲዮ ኤዲቲንግ ማለት ነው። እሱን ኤክስፖርት ስናደርገው ቀጥታ ይሄ ኤዲት የሆነው ሙሉ ቪዲዮ ወደ ሎካል ዲስካችን ወይም ወደ ኮምፒውተራችን ስቶሬጅ ማለት ነው ሄዶ ስቶሪ ይደረጋል ማለት ነው። ከዚያ በኋላ ቪዲዮውን እስከ ሙሉ ኤዲሽኑ ማግኘት እንችላለን። ዘን ያንን ለፈለግነው ጥቅም መዋል እንችላለን ማለት ነው። ስለዚህ የት ነው ኤክስፖርት የሚል ያት እዚህ ጋር ኮርነር ጋር ኤክስፖርት የምትላለች እሷን ሄደን ክሊክ እናደርጋታለን። ይችኛዋን ክሊክ ስናደርጋት እዚህ ጋር ኤክስፖርት የምትል ትመጣለች። አሁን የፕሮጀክቱን ኔም እዛ ቅድም ሞዲፋይ ያልኳችሁ ስር መቀየር ትችላላችሁ እዛ ውስጥ ስለሚመጣ ማለት ነው። አሊያ ደግሞ እዚህ ውስጥ ገብታችሁ መቀየርም ትችላላችሁ። እዚህ ጋር ኔም የሚል አለ። የፕሮጀክቱ ስም ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል። እዚህ ጋር ቪዲዮ ኤዲቲንግ ማለት ነው። ኤዲቲንግ ብላችሁ ማስተካከል ትችላላችሁ ማለት ነው። ሌላ ይሄኛው ሪዞሉሽኑ ዲፎልቱን ውሰዱት ቆንጆ ስለሆነ። ይሄ ያሉ የተለያዩ ሪዞሉሽኖች አይነቶች አሉ። በጣም ስንጨምረው ደግሞ እንትን አይታየንም። ዲፎልቱን መውሰድ እንችላለን እዚህ ጋር ያለውን ማለት ነው። ዘን ከዚህ በኋላ ሂደን እዚህ ጋር ኤክስፖርት ማለት ነው የሚጠበቅብን ማለት ነው። ይሄ ኤክስፖርት ቱ የሚቀመጥበት ፋይሉ ይሄ ቪዲዮ ኤክስፖርት ከሆነ በኋላ ሄዶ የሚቀመጥበት ቦታ ማለት ነው። ይሄ
ሲ ድራይቭ ውስጥ ዩዘር ላይ ኤችፒ እዚህ ውስጥ ነው ሆዶ የሚቀመጥ እያለኝ ነው። ሎኬሽን ባዝ ነው ገብታችሁ የምታገኙበት ቦታ ነው ማለት ነው። ይሄን አሁን እዚህ ጋር ኤክስፖርት እንለዋለን። ኤክስፖርት መሆን ይጀምራል ማለት ነው። ዘን ይሄ 100% እንዳለ ቪዲዮ ሙሉ ለሙሉ ኤክስፖርት ሆነ ማለት ነው። እና በዚህ ቪዲዮ እንግዲህ ጥሩ ስኪል እንዳገኛችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ።